ውድ የታርቴክ ዩቲዩብ ቻናል ተከታታዮች እንዴት ናቸው? ዛሬ ይዤላችሁ የመጣሁት ኤአይን በመጠቀም እንዴት ኮድ ማድረግ እንደምንችል አሳያችኋለሁ። እስከ መጨረሻው ተከታተሉኝ። ካንቫ እዚህ ስክሪን ላይ የምታዩት ካንቫ ነው። ካንቫ ላይ አዲስ የመጣ ፊቸር ምንድነው? ካንቫ ኤአይ አለ። እዚህ ጋር እንደምትመለከቱት ካንቫ ኤአይ ስንገባ ብዙ በኤአይ መስራት የምንችላቸው የተለያዩ ነገሮች አሉ። እዚህ ከታች እንደምታዩት ኢሜጅ መስራት እንችላለን፣ የተለያዩ ዲዛይኖች መስራት እንችላለን እና ብዙ ናቸው። ሊስቱ እንደምታዩት ዝርዝሩ በጣም ብዙ ነው። እነዚህን ሁሉ መስራት እንችላለን። እነዚህን አንድ በአንድ ለወደፊት እሰራባቸዋለሁ። ለዛሬ ግን ለመስራት የተዘጋጀሁት ኮድ ማድረግ ነው። ላይ ገብተን እዚህ ጋር ዲስክራይብ እናደርጋለን። መስራት የምንፈልገውን ነገር አይዲያችንን እዚህ ጋር እናስገባለታለን። በአይዲያችን መሰረት ራሱ ኮድ ያደርግልናል። ኮድ ያደረገውን ወደ ዩዘር ፍሬንድሊ ኢንተርፌስ ቀይሮልን እዛ ላይ ያሰብነውን ነገር መስራት እንችላለን ማለት ነው። የምለውን ነገር ከሰራን በኋላ ግልጽ ይሆንላችኋል። አይዲያዬን እዚህ ጋር ላስገባ፣ ምን ኮድ እንዲያደርግልኝ እንደምፈልግ እዚህ ጋር ላስገባ። አሁን ለዚህ ያዘጋጀሁት ምንድነው? አይዲያዬ ምንድነው? ኡበር ወይም ሊፍት ተጠቅማችሁ የምታውቁ ከሆነ ኢትዮጵያም ያላችሁ ራይድ ተጠቅማችሁ የምታውቁ ከሆነ ለምሳሌ ከሆነ ቦታ የሆነ ቦታ መሄድ ስትፈልጉ እንበል ከኤ ወደ ቢ መሄድ ስትፈልጉ ማለት ነው። ከፖይንት ኤ ቱ ፖይንት ቢ መሄድ ስትፈልጉ ዲስታንስ አለ አይደለ? ራይድ ወይም ኡበር ኤስቲሜት የሚያደርገው ዲስታንሱ ሲደመር ቤዝ ፊ አለ ማለት ነው። መነሻ ዋጋ ሲደመር ዲስታንሱ በዲስታንስ ለምሳሌ በኪሎ ሜትርም ሊሆን ይችላል፣ በማይልም ሊሆን ይችላል። እዚህ አሜሪካውን በማይል ነው ካልኩሌት የሚደረገው። ኢትዮጵያ በኪሎ ሜትር ነው። በኪሎ ሜትር ይሄን ያህል ብር ሲባዛ ምን ያህል ኪሎ ሜትር እንደሄደ ሲደመር ቤዝ ፊው ነው አንድ ላይ የራይዱን ዋጋ ወይም ተመን የሚሰጠን ማለት ነው። ይሄንን ነገር እንዲሰራለን ነው እኔ ያሰብኩት ማለት ነው። ስለዚህ እዚህ ጋር አይዲያዬን ዲስክራይብ ላድርግለት። ምን ልበለው? ካልኩሌተር to calculate a fair price, fair price, which is base fare, base fare በቅንፍ ውስጥ ቤዝ ፌር የምንለው ነገር ምንድነው? መነሻ ዋጋ ምን ጊዜም አንድ አይነት ዋጋ ነው። መነሻ ዋጋ የምንለው ማለት ነው ለሁሉም ራይድ ረጅም ሆነ አጭርም ሆነ ቤዝ ፌር አንድ አይነት ዋጋ ነው መነሻ ዋጋው ማለት ነው፣ ከዛ በታችን ስለማይኖር። ስለዚህ አሁን ቤዝ ፌሩ እንበልና $20 ነው እንበል ማለት ነው። ቤዝ ፌር which is $20 plus the distance ከዛ distance which is will be በዲስታንስ ስንት ብር እንደሆነ እዚህ ጋር ኤክስፕሌን አስገባለታለሁ ማለት ነው። which will be ለምሳሌ በዲስታንስ እንበልና $2 እናስገባ ማለት ነው። $2 ነው። which will be a mile በማይል
ይሄ ነው እንግዲህ አይዲያዬ ይሄ ነው። ይሄንን ይሄን ኮድ አድርጎ ኢንተርፌስ ሰርቶለት እንዲያመጣልኝ ነው ፈልገው ማለት ነው። ይሄንን አይታችሁ ካመናችሁበት በኋላ ምንድነው የምታደርጉት? ሰሚት ታደርጉታላችሁ ማለት ነው። ሰሚት ለዋለሁ ከዛ ኮድ ማድረግ ይጀምራል። እዚህ ጋር እንደምታዩት ራሱ እኔ አይደለም እዚህ ጋር ኮድ ማድረግ ራሱ ነው። ከአንድ ደቂቃ ባነሰ ሰዓት ውስጥ ጊዜ ውስጥ ካልኩሌት ይሄ ያስገባውለትን አይዲያ ወደ አፕሊኬሽን አይነት መተግበሪያ አይነት ፎርም ያስቀምጥልኛል ማለት ነው። እንደምታዩት አያችሁት። አሁን ፌር ካልኩሌተር ይላል። አሁን ለምሳሌ እዚህ ጋር ዲስታንሱን ስታስገባው እንበልና ለምሳሌ አንድ ከስተመር 10 ማይል እሄዳለሁ ብሎ ቢነግረን ከዚህ ቦታ እዚህ ቦታ ነው የሚሄደው ብሎ ሲያስገባ ርቀቱን እንበልና 10 ኪሎ ሜትር 10 ማይል ቢሆን ከዛ ካልኩሌት ስታደርጉት 40 ብር ይመጣል ማለት ነው። which is 10 ጊዜ $2 አለ። 10 ጊዜ 2 20 ነው። ቤስ ፌሩ 20 ነው ብለናል። ይሄ ደግሞ በዲስታንስ ቻርጅ የምናደርገው ሲደመር አንድ ላይ እንትን 40። እዚህ ጋር የፈለጋችሁትን አሁን 100 ማይል ቢሄድ የሚሄደው ይሄን ያህል ነው የሚመጣው ማለት ነው። ካልኩሌት ስታደርጉት 220 ብር ይመጣል ማለት ነው። ዶላር ይመጣል ማለት ነው። ሶ ይሄንን እንደዚህ ከሰራ ባይ ዘ ወይ ይሄ ፌር ካልኩሌተር ነው የሚለው። ከፈለጋችሁ ይሄ ስም የእናንተ ማስገባት ትችላላችሁ። ካምፓኒያችሁን ስም ለምሳሌ እዚህ ጋር አሁን ኤዲት እንዲያደርግልኝ ከፈለኩ ማለት ነው ማይ ካምፓኒ ኔም በኮቴሽን ውስጥ ታድ ታክሲ ሰርቪስ በለው ማለት ነው። ከዛ እንዲያስገባ አድርገዋለሁ። ከእንደገና ኤዲት አድርጎ ፌር ካልኩሌተር በሚለው ቦታ የካምፓኒን ስም ያስገባዋል ማለት ነው። እና ምንድነው ይሄንን እንደዚህ አድርጋችሁ ከሰራችሁ በኋላ የሰራችሁትን አሁን ቅድም ያያችሁትን አውትፑት ዌብሳይታችሁ ላይ ማስገባት ትችላላችሁ። ከፈለጋችሁ ከስተመሮቻችሁ የራሳችሁ ከስተመሮች ከሆኑ ይሄንን ያለን እንዳያችሁትን ለመታየት ታክሲ ሰርቪስ የሚለውን እዚህ ጋር አስገባልኝ ማለት ነው። ይሄን ይመስላል። ሶ ይሄንን ዩዝ ዲዛይን ትሉትና ለማውጣት ከፈለጋችሁት ማለት ነው ወይ ሴቭ ማድረግ ከፈለጋችሁ በዌብሳይት መልክ ሴቭ ታደርጉታላችሁ። ዌብሳይት የሚለውን ትመርጣላችሁ። ከዛ በኋላ ፓብሊሽ ዌብሳይት ትሉታላችሁ። ከዛ ፓብሊሽ ያደርገዋል። እዚህ ጋር ዩአርኤሉ ይሄ ነው የሚሆነው። እኔ ስለማልፈልገው ፓብሊሽ አላደርገው፣ ግን ፓብሊሽ ስትሉት ፓብሊሽ ያደርግላችኋል ማለት ነው። እና እዚህ ጋር እንደምታዩት ያሳያችኋል በስልክ ሲሆን ምን አይነት እንዴት እንደሚሆን ላይ ኮምፒውተር ላይ ይሄን እንደዚህ አይነት እንደሚሆን መልኩ ብቻ ሴቭ ታደርጉታላችሁ ማለት ነው። ይሄን ይመስላል ለዛሬ ይዤላችሁ የቀረብኩት ፕሮግራም ይሄንን ይመስላል። ይሄን የመሳሰሉ ጠቃሚ ቪዲዮዎችን ማየት ከፈለጋችሁ ቻናሌን ሰብስክራይብ ማድረጋችሁን አትርሱ። ይሄ ይጠቅማችኋል ለምትሏቸው ሰዎች ሼር ማድረጋችሁን አትርሱ። ቪዲዮን ከወደዳችሁት ላይክ ማድረጋችሁን እንዲሁ አትርሱ። በሚቀጥለው ፕሮግራም እስከምንገናኝ ቸር ሰንብቱ። ቻው።